እስከ ዛሬ ያቺም የታሪካዊት ቦታ እፎይ እያለኝ ትንፋሽ እያወጣች ትገኛለች። ይችም እስትንፋስ ከደዌ ኃጢአት፣ ከደዌ ስጋ፣ ከደዌ ነፍስ የሰው ልጆች ይጠቀሙባታል። እና የሆነ አሁን ሌሊት ላይ የሆነ ድምፅ ነገር ይሆናል። ድምፅ የከበሮ ድምፅ፣ የቃጭል ድምፅ፣ የሆነ ድምፅ አለ። ታሪክ ምን እንደተናገሩት ወይራው ከእሳቸው ጋር የመጣ ነው የሚባለው። አዎ ወይራው ራሱ ከያወዲህም አላቅም አይጭራሽም አይፈጥ ያ የመጣ ነው የሚባለው። የ14ኛው መቶ ክፍለ ዘመን በሀገራችን በርካታ ቅዱሳን የፈሩበት የቤተ ክርስቲያን ወርቃማ ዘመን የተባለና ኢትዮጵያ በቀደመው ጊዜ ብቻ ሳይሆን በሚመጣውም የመከራ ዘመኗ ተስፋ የሆኗት ዘንድ በርካታ ቅዱሳንን የታደለችበት ወቅት ነው። ስለሚመጣው የመከራ ዘመኗ ተስፋ የሆኗት ዘንድ ከአምላኳ በርካታ ቅዱሳንን ብትታደልም እንዳላቸው ቃል ኪዳን ግን ያልደረስንባቸውና ያልዘከርናቸው ብዙዎች ናቸው። የመገለጫቸውና ለሀገራችን ተስፋ የሚሆኑበት ጊዜ ቃል ኪዳን ተሰጥቷቸው በመከራዋ ዘመን ብርሃን የሆኗት ዘንድ በጊዜያቸው የሚገለጡ ኮከቦችን ኢትዮጵያ ዛሬም በውስጧ ይዛለች። እንዴት እኮ ነው ነፍስ ሁሉ ከሲኦል ይወጡ በአካል ነፍስ ጎል ይወጡ በአካል ነፍስ ወጥተው እንዲያወጡ ተሰጥቷቸዋል። ከዛ ለአንተ መጸወተ ለአንተ ቃል ኪዳን ገባ ለአንተ በስም ያነሳበ ሰጥቷቸዋል። ይህ ጉዞዬ የኢትዮጵያን ትናንት ብቻ ሳይሆን የዛሬ ህይወቷን የነገ ተስፋዋን የሚያበስር ትልቅ መንገድ ነው። ይህ መንገድ በኢትዮጵያ ምድር መከራው ሲበዛ ፈተናው ሲበረታ በስምህ ተማጽነው ይድኑብህ ዘንድ በኋላ ዘመን ስምህ ይገለጣል ተብሎ ቃል ኪዳን የተሰጣቸውን ታላቅ ኢትዮጵያዊ ጻድቅ ከትውልድ ሀገራቸው ጀምሮ በተጋድሎ ኖረው ቅዱስ አጽማቸው እስካረፈበት ምድር ድረስ በስማቸው ያለውን ገዳም ፍለጋ የተደረገ ጉዞ ነው። የኢትዮጵያን ተስፋ ፍለጋ ደጅ ስደርስ ልቤ ይመታል ወደ ማደሪያ እግሬ ተነስቷል። ኦ ጌታዬ ሆይ ኦ ጌታዬ ሆይ ልቤ አንተን ይመኛል። የመጀመሪያ ጉዞዬ ከደብረ ብርሃን 7 ኪሎ ሜትር ርቀት ላይ በምትገኝ ደርዳሬ ተበላ በምትጠራ ስፍራ ላይ አደረኩ። እንግፋት በዚህ ቦታ በ14ኛው መቶ ክፍለ ዘመን መባቻ ላይ ለኢትዮጵያ ተስፋ ለብዙዎች የድህነትና የምህረት አስገኝ የሆነ ስሙም አሸናፊ የሆነ ሕፃን ሞዓ የተወለዱበት ስፍራ ነው። አሁን ያለንበት ደግሞ ቦታው ተጉለት ይባላል። ተጉለት ልዩ ስሟ ደርደሬ ትባላለች እና ይቺ ቦታ አባታችን አቡነ ሕፃን ሞዓ ተወልደው ያደጉባት ለክብር የበቁባት ታላቅ መንፈሳዊ ቦታ ናት እና ይህችውን ቦታዋ በገደል የተከበበች ቆላማ ቦታ ናት። ከደብረ ብርሃን የ7 ኪሎ ሜትር ርቀት ላይ ነው የምትገኘው።
አባታችን አቡነ ሕፃን ሞዓ በ14 መጨረሻ ላይ በ14ኛው ክፍለ ዘመን መጨረሻ ላይ የተነሱ ታላቅ ጻድቅ አባት ናቸው እና የተወለዱትም በዚህው አካባቢ ነው። አባታቸው አርከለዲስ እናታቸው ትቤት ጽዮን ይባላሉ። እነኚህ ሁለት ጻድቃን በእግዚአብሔር ፊት ጻድቃን ነበሩ እና ልጆችን ወላልደው ነበረ። ወላልደው ከዚያ ወልደው ከዳሩ በኋላ ጊዜያቸው እየገፋ እድሜያቸው እየሄደ መንጣቱን ሲያስቡ አይ እንግዲህ እኛ መቃብራችን የተከፈተ ሰሌናችን የተዘጋጀ ስለሆነ ወደ ገዳም እንሄድና እግዚአብሔርን በገዳም እናገልግለው በዚች ባለች ጊዜያችን ብለው ተመካከሩ እና ፈቃደ እግዚአብሔር ወደ ገዳም እንዲሄዱ ስላልፈቀደ የገዳማት ሁሉ አባት የገዳማት ሁሉ አበምኔት ይሆን ዘንድ እግዚአብሔር ከነሱ የፈለገው ጻድቅ ስለነበረ ጊዜው ተወዛግቦባቸዋል። በተለያየ ምክንያት ተወዛግቦባቸዋል። ከዛ በኋላ ግን ያው በአንዲት ነገር ተግባብተው ተስማምተዋል። ምንድነው የተስማሙበት? ልጆቻችን ወልደን ድረናል፣ ኩለናል። ከዚህ በኋላ እዚህ ምን እናደርጋለን? በገዳም ገብተን እግዚአብሔርን እናገልግለው የሚል መልእክት ያው ሐሳብ አቀርባ ነበር ትቤት ጽዮን ባለቤታቸው። ከዛ በኋላ አይ እንደዚህ አይሆን ምንኩስና ደጅ እንጥና እህትዬ ደጅ ጸንተን እንቆይ ቶሎ ሮጦ የሚገባበት አይደለም ምንኩስና ብለው አርከለዲስ ባለቤታቸው አቅርበዋል። አይ አንተ በጸሎተ ዕጣኑ በወንጌል በማስተማሩ ውዳሴውን በእንዲህ ያለ አገልግሎት ተጠምደህ ካህን ስለሆንክ እግዚአብሔርን ቀርበህ ታገለግለዋለህ። እኔ ግን ምንም አጥቼበታለሁ፣ እንዴት አድርጌ እግዚአብሔርን ማገልገል እችላለሁ አለች። አይ እንደዛማ ካልሽ እህትዬ እንደሱ አይደለም፣ እንዲህ ነው። አንቺም ይኸው እንደምታውቂው ካህናቱ ከሩቅ ቦታ ነው መጥተው እዚህ ቦታ ላይ የሚያገለግሉት እና ዲያቆናቱም ካህናቱም ሲመጡ ካህናቱ ለጸሎተ ዕጣን ለጸሎት ዲያቆናቱ ለተልኮት ሲፋጠኑ እግራቸውን እሾህ የወጋውን እግራቸውን ቅርቂፍት የመታውን እግራቸውን እያጠብሽ ወደ ቤተ መቅደስ ቢገቡ አንድ ድካም ስላቃለልሽላቸው በዚህ ካህናቱ ያመሰግኑሻል፣ ይባርኩሻል። እነሱ ባረኩሽ ማለት እግዚአብሔር ባረከሽ ነው። ከየበለጠም ምንም አገልግሎት የለም። ገዳምን ብንሄድ ያው ቅዱሳን አባቶቻችንን ነው የምናገለግለው። እዚህም ቅዱሳን ካህናትን ብናገለግል ታላቅ ነው፣ ዋጋ እናገኛለን፣ አናጣም ብሏታል። በዚህ ተስማምተው 9 ዓመት ተቀምጠዋል። 9 ዓመት ከተቀመጡ በኋላ ሕፃን ሞዓ አባታችን ያው በመልአኩ ብስራት በፈቃደ እግዚአብሔር ያው መልአኩ ቅዱስ ገብርኤል መጥቶ ቅዱስ አርከለዲስ በቤተ መቅደሱ እያጠኑ ሳለ በአገልግሎት ላይ ሳሉ በራእይ ተገልጦላቸዋል እና ከዛ በኋላ ሂድና ከሚስት ጋራ ተገናኝ፣ ለአንዲቱ ለረገጣት ለራሱ ጠጉርና ለረገጣት ምድር ትቢያ ሰማይ ምድር አይመጣጠኑትም፣ የቅዱሳን አባት ይሆንልሃል፣ የሕዝብ ተስፋ ይሆናል እና በሰማይም በምድርም የበቃ ነው። ስለዚህ ሂድና ከሚስት ጋራ ተገናኝ፣ ታላቅ ሰው ታገኛለህ ብሎታል። ከዚያ ይሄ ነገር ከእውነተኛው ቦታ ስለተረዳ ሄዶ ይሄን ነግሯታል። አይ እግዚአብሔር መልአክ እኮ ተወልዳላችሁ ብሎናል፣ ምን ይሻላል አላት። አይሆንም አለችው። ይሄ ሊሆን አይችልም። እኛ እንግዲህ እንደ ሪያ ላይ እንደሚገለባበጥ ሪያ ውሃ ላይ አንዴ ጭቃ ላይ እንደሚገለባበጥ ሪያ ነን ወይስ ደግሞ በልታ የተፋች ውሻ መልሳ እንደምትውጠው እኛም የተፋነውን ዓለም መልሰን አንውጥም። አይሆንም። በንጽህና መኖር ነው ያለብን። ብጽዓት ገብተናል እግዚአብሔር እና ይሄንን ቃል ኪዳናችንን አክብረን መዝለቅ ነው ያለበት ብላለች። አንዴም ሁለቴም ለመናት እምቢ አለች። በሶስተኛው ግን የእግዚአብሔር መልአክ መጥቶ ገርፏታል ይላል። 3 ጊዜ ገርፏታል። ለምን? የካህኑን ቃል ማቃለል
ስላልነበረባት የእግዚአብሔርን ፈቃድ ማስቀረትም ስለማችል ገርፏታል። ከዚያ 3 ጊዜ ገርፎ ለተግሳጽ ያህል ነው። ከዚያ ለቋታል። ከዚህ በኋላ የእግዚአብሔር ፈቃድ ሆኖ አቡነ ሕፃን ሞዓ ያው ወደ እግዚአብሔር እናት አባታቸው ጸለዩ። ሚያዝያ 25 ቀን ሕፃን ሞዓ ተጸነሱ። ጥር 25 ቀን ተወለዱ። ጥር 25 ቀን ተወለዱ። ከዚያም አባታችን ከፍ እያሉ ሲሄዱ ለአቅመ መጠን ሲደርሱ እረኝነት ላይ ደለደሏቸው። ከዚያ በኋላ አባታችን በመንፈስ ቅዱስ የታተሙ ስለሆኑ ከብቶቻቸውን እየተዉ አንዴ በሐይር ላይ አንዴ እሳት ፍም ላይ ይጸልዩ ነበረ። ለኢትዮጵያ ሕዝብ ለመላው ዓለም ሲጸልዩ ውሉ ነበረ። ከዚያም የእግዚአብሔር መልአክ ያገለግላቸው ይላላካቸውም ነበረ ቅዱስ ገብርኤል። ጻድቁ በእረኝነት ሥራ ሳሉ ስለ ኢትዮጵያ ሕዝብ በባህርና በእሳት ውስጥ ይጸልዩ ነበር። በዚህ ምድርም እርሳቸው በባህር ውስጥ ለጸሎት ሲቆሙ ቅዱስ ገብርኤል የእረኝነት ሥራቸውን እያገዛቸው በቅድስና ያደጉ ታላቅ አባት ቢሆንም ለኢትዮጵያ ተስፋ ለሕዝቡ መዳኛ የሚሆኑበት ጊዜ ሲደርስ ግን ከትውልድ ስፍራቸው ወደ ተመረጡበት ምድር ይሄዱ ዘንድ በፈተና መልኩ የእግዚአብሔር ጥሪ ደረሳቸው እና በኋላ ግን ከብቶቹን ጠዋት እናቱ ምሳውን ስትቋጥርለት ለእረኞች ለጓደኞቹ ሰጥቶ እሱ ባህር ውስጥ በጸሎት ተግቶ ይውል ነበረ ገርል እየተጋደለ። በኋላ ከብቶቹ ለልጆቹ ምሳዬን እንካችሁ ብሉና አግዱልኝ እያለ ሲል በኋላ አጋንንት ቀናበት፣ በጣም ቀናበት። ይህ ሕፃን ሞዓ ያው ተጋድሎውን ሲያይ አጋንንት ያው ለቅናት ለክፋት ምንም እንትን ስለ አይደለ ቀናበትና እረኞቹ ልብ አድሮ እኛ ከብቶቹን አናግድም ማለት። ለምን አናግድም ካሰኘኋቸው ጸሎቱ ይቆራረጣል። ከዚያ በኋላ እኔ በቀላሉ እሱን ይዛለ ከብቶችን እረኝነት ልግባ ብሎ ከብቶቹን ወደ ከብቶቹ ሲመለስ ይሄን የጀመረውን ተጋድሎ እንዳይፈጽም አደርጋለሁ ብሎ ነበረ። በኋላ ያው እንደዛ እያደረጉ ሳለ ወደ እግዚአብሔር አመለከቱ። ከዚያ በኋላ እግዚአብሔር መቼስ የነገሩትን የማይነሳ የለመኑትን የማይነሳ የነገሩትን የማይረሳ ነውና ያ ሲጸነሱ የተላከው መልአክ ቅዱስ ገብርኤል አሁንም ደግሞ ወደ እሳቸው ተልኮ ጸሎትህ እንዳይቋረጥ በዛው በተጋድሎ ቀጥል፣ እኔ ከብቶችህን እንድቆጣጠርልህ እግዚአብሔር አዞልሃል፣ እንኳን ደስ አለህ ብሏቸዋል። ከዚያ በኋላ አባታችን በዛው በተጋድሏቸው ቀጥለዋል። በኋላ እንዲህ እያደረጉ ሳለ አሁንም ሰይጣን ክፉ አይደለም፣ ያንን ተጋድሎ ያንን የተጠመዱበትን ገድል ማበላሸት ስለነበረበት ማቋረጥ ስለነበረበት በአይነ ስጋ የሚያዩ ሰዎችን አስነሳሳባቸው። አሁን ከብቶቹን ጥሎ እሱ እረኝነት የለውም አያግድም። ከብቶቹን ጥሎ የት እንደሚውል አናቅም። በቅናት መንፈስ ተነሳሱ። በቃ አጋንንት አነሳሳቸው። ከዛ በኋላ ይህንን ሲሉት ደግሞ አሁን እነኛ በቅናት ያደሩ ሰዎች ይህን ሲሉ አባትየው ዝብዘባው ሲበዛበት እስቲ ቆይ ብሎ ሲከታተል የእግዚአብሔር መልአክ ያው ለበቁት ለነቁት ስለሆነ የሚታየው አባ ሕፃን ሞዓ ይታይ ስለነበረ እንጂ ለሌሎቹ በአይነ ስጋ ስላልታየ ከዛ በኋላ ያው አባ ሕፃን ሞዓ ከብቶቹ ማን እንደሚያግድ እነሱ ግን በጥፋት ላይ አይሰማሩም ነበረ እና በኋላ ሂድ እስቲ መልእክት ልላክህ ብሎ ሊፈትሻቸው ሲልካቸው እሳቸው የእግዚአብሔር መልአክ እንደሚያግዳቸው እንደሚያገለግላቸው ስለሚያውቁ እሳቸው ወደ ጸሎታቸው ሄደዋል። አባታችን ወደ ጸሎታቸው ሄደዋል፣ ወደ ባህራቸው ማለት ነው። ከዚያ እዛው ጸሎታቸውን ሲያደርጉ ቆይተው ሲመለሱ እሱም እየተጠባበቀ ነበረ። ለካ ከብቶቹን እንደሚሉኝ ሰዎቹ አንተ አታግድም፣ የትም ነው የምትውለው፣ የት ዋልክ አላቸው። እኔ በባህር ውስጥ ለጸሎቱ እያለሁ አሏቸው። በባህር ትጠፍ እምከ ወጸመዶ ምስለ ብርአይ፣ እኔ ያልኩህ ልጅ ሲልኩት ወዲህ ሲጠሩት አቤት ነው እንጂ አንተ ብሎ ጸሎተኛ ብሎ ተበሳይቶ ና ወደ ስራችን እንሂድ አላቸው። ይዞ ወርዶ ወደ ታች 3 ትልም ያወጡባታለች። እዛ ጋር ይዞ ሄዶ የእርሻ ማሳቸው ላይ በኋላ እዛ አንዱን በሬ አጣምደው ሁለተኛው ጋር ዞር ሲሉ በፈቃድ እግዚአብሔር በሬው ተሰውሯል።
ከዛ በኋላ የት ሄደ በሬው አላቸው። እንዲህ ይዤ መጥቻለሁ፣ የት እንደሄደ አላውቅም አሉ። ከዛ በኋላ እኔ ስራዬ አይቆራረጥም አይቀርም፣ አንተ ገብተህ ተበሬው ጋር ማረስ አለብህ አላቸው። ከዚያ ካንዶ ካልጠፋው በሬ ጋር ጠምዶ 3 ትልም አስጎትቷቸዋል። ከዛ በኋላ አባታችን እያለቀሰ እንግዲህ እግዚአብሔር ወይ ነፍሴን ተቀበል ጨክኖ ጠምዶኛል እያሉ ሲሄዱ ወተራከበ እግዚአብሔር በፍኖት ይላል። ቀንበሩ በፈቃድ እግዚአብሔር በእደ መላኩ ተበታትኖ ወድቋል። እሳቸውም ከዛ በኋላ በመንፈስ ቅዱስ ኃይል በአንቃይዶ ህሊና በሰቂለ ህሊና በአንቃይዶ ልቦና ሽቅብ ግስጋሷቸውን ይዘዋል። ለዚህም ነው ደርደሬ የተባለችው ሕፃን ሟ ተንደረደረ ሮጠ ከሚለው የተነሳ ነው። ይህ ምድር ጻድቁ ከአብራከ አርከሌዴስና ከአብራከ ትቤጽዮን የተገኙበት ስለ ኢትዮጵያ በጸሎት የተጋደሉበት ስፍራ እንደሆነ እንዲመሰክር ለመዘከረ ስማቸው ይሆን ዘንድ በአንዲት ድንጋይ ላይ የእግራቸው አሻራ በምድሪቷ ላይ ተቀርጻ ቀርታለች። ይህ ብቻ ሳይሆን ጻድቁ በቅድስና ከኖሩበት ምድር እንደ በሬ ተጠምደው ታርሰው መከራን ተቀብለው ለመጨረሻ ጊዜ ከዚህ ስፍራ ሲወጡ ከዳገቱ ጫፍ ደርሰው ከድካማቸው እንደማረፍ እፎይ ቢሉ ምድር ይህ የእፎይታ ሕያው እስትንፋሳቸውን ይዛ አሁን ድረስ ትተነፍሳለች። ወጥተው ላይ ሲደርሱ የቆሙባት የእግራቸው መድንጋይ የእግራቸውን ፈለግ ይዛ እስከዛሬ ለመዘክረ ስማቸው ትሆን ዘንድ የእግራቸውን ትቢያ ይዛ ትቀምጣለች፣ ተቀርጻ ማለት ነው። ከፍ ብሎ ያው እንደ ቅዱስ እስጢፋኖስ ሰማያት ተከፍተው የኛ ጌታ እንኳን በቅንነት ያገለግሉትን ማንንም ስለማይረሳ ቃል ኪዳን ሊገባላቸው ስለወደደ ሰማያትን ከፍቶ እንደ ቅዱስ እስጢፋኖስ ሥላሴን በአንድነት በሶስትነት አይተዋል። አባታችንም እፎይ ያሉባት ቦታ ለመዘክር ስማቸው ትሆን ዘንድ እስከዛሬ ያቺም የታሪካዊት ቦታ እፎይ እያለች ትንፋሽ እያወጣች ትገኛለች። ይችም እስትንፋስ ከደዌ ኃጢአት፣ ከደዌ ስጋ፣ ከደዌ ነፍስ የሰው ልጆች ይጠቀሙባታል። በተለያየ ደዌ የተያዙ ሰዎች ይድኑባታል። ይህች የተጉለት ምድር ከጻድቁ አባታችን ጋር መጨረሻዋ ይህች ዕለት ነበረች። ከዚህ በኋላም ጻድቁ አባታችን ወደ ታላቁ ጻድቅ አባታችን አቡነ ተክለ ሃይማኖት ገዳም ለመግባት መንገዳቸውን ቢጀምሩ የእግዚአብሔር መልአክ ጻድቁን በደብረ ሊባኖስ ሳይሆን ደብረ በግ የተባለች ቦታ የእርሳቸው ስፍራ እንደሆነች ነግሮ የተጋድሎ ሕይወታቸውን በዚህ ምድር ላይ እንደ አዲስ ሊጀምሩ ወደ ደብረ በግ አመሩ። ከዛ በኋላ አባታችን አቡነ ሕፃን ሞዓ በመላኩ መሪነት በቅዱስ ገብርኤል መሪነት መካነ ቅዱሳን ወደምትባል ሀገር ወደ ደብረ በግ የምትባል ገዳማቸው እዛ ገብተው እንደገና አዲስ ገድል ጀምረዋል። ካሁን በፊት እንዳልተጋደሉ ያለ ገድል ጀምረው በዚያ ገዳሙን 40 ዓመት ወፍጮ በመፍጨት እንጨት በመፍለጥ ውሃ በመቅዳት እኔ አበምኔት ነኝ ሳይሉ እኔ ታላቅ ነኝ ሳይሉ ራሳቸውን ዝቅ አድርገው ለመነኮሳቱ እየተገዙ ስርየተ ሞትን እያሳሰቡ ትዕቢት፣ ክፋት፣ ትዝርት ምን ይረባሻል ነፍሴ ሆይ እያሉ በትሕትና 40 ዓመት አገልግለዋል። እኔም ቀጣዩን ታሪክ ፍለጋ ከተጉለት ምድር ወጥቼ የጻድቁን መንገድ ተከትዬ ቀጣዩ ጉዞዬን ወደ ደብረ በግ አደረግኩ። ከዚህ በኋላ ምን ያህል እግር መንገዱ ሰዓት አለ? አይ ያው በሰዓት ቀስ አብረን ነው የሚያዝጋ ካለ ቢሸከማለ እንሸከማለን። ደብረ በግ ከጫጫ ከተማ
ይጣለኝ በምትባል ስፍራ አካባቢ የሚገኝ ሲሆን አባ በጉ የተባሉ ታላቅ ጻድቅ አባት በዚህ ስፍራ ኖሮ ስለነበር በእርሳቸው ምክንያት ደብረ በግ የሚል ስያሜን ስፍራው እንዲያገኝ ሆኗል። አትፈልግም? ፎቶ አብረን ብንሆን ደስ ይል ነበር። ወደዚህ ስፍራ የመጓዝ ትልቁ ምክንያት ጻድቁ ከተጉለት ምድር ወጥተው ለ40 ዓመታት በተጋድሎ ኖረው ቃል ኪዳን የተቀበሉበትን ምድርና በዚህ ስፍራ ያላቸውን የተጋድሎ ሕይወት አውቄ ጻድቁ ካረፉበት ስፍራ ከቅዱስ አጽማቸው በረከት ለማግኘት ቢሆንም የደብረ በግ ገዳም ግን ከዛ ከፍ ያለ ብዙ በረከቶች ያሉበት ምድር ሆኖ አገኘሁት። በሌሎች የቅዱሳን ገድል ላይ የአቡነ ሙሴ ዘደብረ በግ የተባሉ ጻድቅ፣ ቅድስት ማርያም ዘመዳ በዚህ ምድር ከጻድቁ አባታችን ጋር በተጋድሎ እንደኖረች እንዲሁም የጻድቁ ደቀ መዝሙር የሆኑት አባ ፊንሐስና አባ ማርቲያኖስ የተባሉ ቅዱሳን ከዚህ ስፍራ ጋር አብሮ ይነሳሉ። በዚህ ምድር ላይ ያለው ፍለጋችን ከታላቁ ጻድቅ ሕፃን ማቀጠለን የእነዚህን ቅዱሳን ነገር ተረድተን ካረፉበት ስፍራ በረከታቸውንና ቃል ኪዳናቸውን ፍለጋ ነው። በነገራችን ላይ አሁን የምንሄደው ወደ ኃይለ መለኮት መቃብር ነው። ንጉስ ኃይለ መለኮት በሳጥን አጥማቸው ነበር። አጥማቸውን ይሄ ሲቃጠል በቤተ ክርስቲያን ወጥተው ግራና ቀኝ ሴትዮዋን ከሴቱ መግቢያ ወንዱም ተወልዶ መግቢያ ወደ ውስጥ እንትን አለው ጉባኤ እዛ ውስጥ አለ። ከቤተ ክርስቲያን ወንና ወንዱን ተወንዶ መግቢያ የሴቷን ተሴቱ መግቢያ። የገዳሙን አባቶች አግኝተን ወደዚህ ስፍራ ያስመጣንን ጉዳይ እንዲህ ስንል አባቶችን ጠየቅን። የመጣ ነው የጻድቁን ቅዱስ አጽም ያረፈበትን ስፍራ ተሳልመን በረከትን እናገኝ ዘንድ ነውና ቅዱስ አጽማቸውን እንሳለም ዘንድ ይፈቅዱልን እንደሆን ጠየቅን። አስቀድመው ይህች የደብረ በግ ምድር ጻድቁ በታላቅ ተጋድሎ ኖረው ቅዱሳን ደቀ መዝሙራትን አፍርተው ቅዱስ አጽማቸው ያረፈበት ምድር ነው። በቅዱስ ገድላቸውም ላይ በዚህ በደብረ በግ ምድር ከሰማይ በታች ያሉ ቅዱሳን ሁሉ የሚሰባሰቡበት ቅዱስ ምድር እንደሆነችም ይናገራል። በአንበሳ ላይ የሚቀመጡ፣ በንፋስ ሰረገላ ላይ የሚጫኑ፣ በንፋስ ክንፍ የሚበሩ ቅዱሳን ሁሉ በዚህ ምድር እንዳሉ ነግሮን የጻድቁ ቅዱስ አጽም በዚህ ምድር እንዳለ እርግጥ ሆኖ ነገር ግን በየትኛው ስፍራ እንዳለ እንደማያውቁ ነገሩ። የበቁትና የቀደሙት አባቶች ስለዚህ ምስጢር ሲያስረዱን የጻድቁ ቅዱስ አጽማቸው በዚህ ስፍራ በወርቅ በተሰራ መቅደስ ውስጥ በስውር እንዳለና በቅዱሳንና በመላእክት እንደሚጠበቅ ሌሎቹም ቅዱሳኖች በዚህ ምድር
በየት እንዳረፉ የሚገልጽ ጽሑፍ በቦታው ባይኖርም ነገር ግን የታወቁት ብቻ ሳይሆን ገና የተሰወሩ ብዙ ምስጢሮች እንዳሉት ነገሩን። በአርባዓ ዘመነ መንግስት ለምን ደብረ በግ ተባለ? እንዴት ደብረ በግ ተባለ? ደብረ በግ የተባለበት አንድ ደግ መነኩሴ ደብረ በግ የሚባል ነበር። በሱ ስም ደብረ በግ ተባለ። ሕፃን ማማ እዚህ ቃል ኪዳን የተቀበሉበት ነው። ቅዱስ አጽማቸውስ እዚህ ነው ያረፈው? እዚህ ሆኖ በዚሁ በደብረ በግ ውስጥ ነው ያረፈው። ሌሎች ቅዱሳንስ አሉ እዚህ? የቅዱሳን ማረፊያ ነው ይላል ገድላቸው ላይ። አዎ ይኖራሉ። ብዙ ቅዱሳኑ የነበሩ እዚህ ተቀምጠው ወፍጮ ቢፈጩ 40 መዓልት 40 ሌሊት እየፈጩ ሲያገለግሉ ቆይተዋል። ለመነኮሳቱ እየቀለቡ ቆይተዋል። ደብሩማ ከእሳቸው ጋር አጸዶች 8 አጸዶ የነበሩ 8 አጸዶች እሳቸውን ተከትለው መጥተው 8ቶች ይባሉ ነበር። 8ቶች እየተባሉ በዚያ በገዳሙ አካባቢ ተተክለው ይኖሩ ነበር። አሁን ግን በጊዜ ብዛት እየተፈለሱ ወደቁ እና ይህንን አውቃለሁ። እዛ ቃል ኪዳን የተቀበሉበት እቺ ደብረ በግ ነች። ደብረ ኢየሩሳሌም ደብረ አምሳለ ኢየሩሳሌም ብሎ ደብረ በግ ሰይሟላቸው። የተሰጣቸው ቃል ኪዳን ምንድን ነው? የተሰጣቸው ቃል ኪዳን በደብረ በግ ውስጥ የተሰጣቸው ቃል ኪዳን እንግዲህ ለሀገሯ ደብረ በግ አምሳለ ኢየሩሳሌም እየሰጥቻለሁ ለኔ ሰጥ ቃል ኪዳን ሰጥተው ከእግዚአብሔር ከዛ አምሳለ ኢየሩሳሌም እየሰጥቻለሁ ያንተ እንግዲህ ባለውን የምታስተዳድረው የምትወስነው የምትሰራው ሁሉ ባንተ ያንተ ነች ኢየሩሳሌም ደብረ በግን ሰጥቻለሁ ለኔ ሰጣቸው አባታ እንትና ጌታችን ከዚህነ ክርስቶስ ረድኤት የተሰጣቸው እዛ ያው እንደምናየው ያው ተዛ ባለው ኪዳን እዚሁ ለሲጠኑ እንግዲህ ቆይተዋል። በዛም ብዙ ነገር አድርገዋል። ተጋድለዋልም ጾመዋልም 40 ሱባኤ 40 እንትን 40 ሌሊት 40 መዓልት እህል መብላት እንኳን አውቋቸው መጸለይ ምን አውቋቸው በዛ እግዚአብሔር ነፍስም ሰጥቷቸዋል። ነፍስም እንዴት እኮ ነው ነፍስ ሁሉ ከሲኦል ይወጡ ከሲኦል በአካለ ነፍስ ጎል ይወጡ በአካለ ነፍስ ወጥተው እንዲያወጡ ተሰጥቷቸዋል ቃል ኪዳን። ከዛ ለአንተ መጸወተ ለአንተ ቃል ኪዳን ገባ ለአንተ በስም ያነሳ ብሎ ሰጥቷቸዋል። በምንም በአካለ ነፍስ አንድ እንትን እንደ በላይ ስም ይቆጠር ሰው ነበረ። እሱ እንኳን ቢሞት ያችን ነፍስ ይዳውጣት ያገርህ ልጅ ነው ማምጣት ለተሰጠው ተዛ ያንን እንትን ተሲኦል አውጥተው ይዘው ለሳቸው ሰጥቷቸው ከሳቸው እጅ ላይ ደግሞ መላእክት ተቀመጧቸው ያን ነፍስ ወደ ሰማይ ነፍሳቸውን አሳርጋለች። ስለዛ በጣም ቃል ኪዳን ተገበቷል። በዚህች ሀገር ቃል ኪዳን ቀብቶባታል። አሁንም የረገጠ ያንተን ይችን ሀገር የረገጠልህ በአንተ ስም የመጽወተልህ ዳንተ ብሎ ያው እንደምታውቁት ልጅም እያንዳንዱ ቃል ኪዳን አለውና በዛ ቃል ኪዳን ተከብረዋል። ደብረ በግ በቆላማ ስፍራ ውስጥ ዙሪያው እጅግ ውብ በሆኑ በእጽዋት ደን የተከበበ ስፍራ ሲሆን ይህ ደን ዙሪያውን እልፍ ቅዱሳን ይኖሩበትና ብዙ በረከቶችና ምስጢሮችን ከግዑሳኑ ጋር አብሮ በስውር የያዘ ስፍራ እንደሆነ ያለ ነጋሪ ስፍራው ላይ በመሆን ብቻ ማወቅ ይቻላል። ተወዲያ እኮ ከባድ ደን አለ በዚህ ምን ሄድበታው? እሺ ይሄ የስውራኑ ቦታ ነው አይደል? አዎ የስውራው ከዛ ትንሽ ተላግዛ እንደዚህ ተጀምሮ ነው እንታቆስ ይገራስ አባቶች ቦታ ይበቃል። ቦታ ዋናው በቃ እንደዚህ ነው። በዚህ ነው ያረፉት ነው የሚባለው ቅዱሳኖች።
ሳይል አይፈልቅ ምን አይል ከየት እንደሚመጣ ይታወቅ ይተባል እዚህ ያመጣው ማለት ምን ባይታወቅ እንደዚህ በቃ ሲደረግ እንግዲህ እና እንደሰራው ሳይሆን የህፃን ወደ የሚባል ይሄ ለበሽታ ለቁስል ለምናምን ፈውስ ያለው ለቁስል ምናምን ተያዘ በቃ ወዲያው ነው የሚያድነው። አሁን ይሄ ሲያበለ የደረቀ መሳል አለ ራሱ ውስጡ አለ። ይሄ መድኃኒት ራሱ ይሄ ራሱ ማለት መጥነው ራሱ እንቅ ምርጥ ነው። ይሄ ስለሆነ ምናምን ላለበት በጽሆ ነገር ካለበት ያው አለ ይሁን የለም ያለ ይወጣላ አለ በቃ ታሪክ ምንም አይጠፋም። እንደዚህ በቃ ዝም ብሎ ነው እንደዚህ ከተመልካች እጦትና በቂ የአገልግሎት መባዎችን ባለማግኘት ካህናቱ አገልግሎቱን እንደሚጠበቀው ማድረግ ባይችሉም ይህ ቅዱስ ስፍራ ግን በጉሳኑ ዘወትር በትጋት ይገለገላል። ትጸውኦ ዘይኮየንን እንዘገጻ ይነስ በበምግባሪው ከዚህ ካንስቶ ይሄ በሞላ እዛ ቅድም ወረንበት ደስ የማክሉ ያባቱ የስውሮች ተጠልያ ነው ይባላል። ቅዱሳንም በዚህ ውስጥ ነው የተቀበሩት። አዎ በዚህ ውስጥ ነው እንግዲህ የጠፉት እንግዲህ የሚባለው። ምን ያህል ቅዱሳኖች አሉ ነው የሚባለው? እዚህ የተሰወሩት ምን ያህል መነኩሳት? እንግዲህ በዚህ ላይ ትንሽ ይቀርናል እንደዚህ ነው ሲባል ጻድቁ አቡነ ሕፃን ሞዓ በኢትዮጵያ በስማቸው 2 ገዳማቶች ቢኖሯቸውም በእነዚህ ገዳማት የጻድቁን ሙሉ ታሪክ የያዘ የገድል መጽሐፍና ስለ ገዳማቶቻቸው የሚገልጽ ሰፊ መረጃ ባይገኝም ከገድል መጽሐፋቸውና ከአባቶች አንደበት ያለው ታሪካቸው በእንዲህ ይዘከራል። በሰሜኑ የሀገራችን ክፍል ግን ሙሉ የጻድቁን ገድልና ታሪክ የሚዘክር ጥንታዊ መጽሐፍ እንዳለ አባቶቻችን ቢናገሩም የጻድቁ የመገለጫቸው ጊዜ ሲደርስ ሙሉ ታሪካቸው እንደሚወጣና የገዳማቸው ልዩ ምስጢር ለትውልዱ ተገልጾ ብዙ በረከትን እንደምናገኝ እምነቴ ነው። ለኢትዮጵያ ተስፋ የሆኑትን ጻድቅ ፍለጋ የሚለው ሐሳቤ እኔን እዚህ ስፍራ ላይ አድርሶኛል። ይህ ጉዞዬ ሀገሬ ለትንሣኤዋ መሻገራ የሚሆኗት መገለጣቸው የተስፋ ብስራት የሆኑላትን እንዲህ ያሉ ጻድቅ አባትን እንዳገኝ አድርጎኛል። እናንተም ፈቅዶላችሁ መድኃኔዓለም እንኳን ወደ አባታችን ቦታ መጣችሁ። ይሄኔ የተደበቀ ታሪክ ለሕዝብ ጆሮ ለማድረስ እንግዲህ እናንተም ይሄንን ስለፈቀደላችሁ አምላክ የተመሰገነ ይሁን። እንግዲህ አባታችን አቡነ ሕፃን ሞዓ እንዴት የተወለዱበት ቦታ፣ እንዴት ለሰው ልጅ የደከሙበት ቦታ፣ እንዴት ለኢትዮጵያኖች ያለቀሱበት ቦታ፣ ባህር ላይ ተዘቅዝቀው የደከሙበት ቃል ኪዳን የተቀበሉበት ቦታ፣ ሕያው እስትንፋሳቸው ያለበት ቦታ፣ እንዴት ታሪክ ያለበት ቦታ፣ እንዴት እንደዚህ ጠፍኮኖ የኢትዮጵያ ልጆች ብዙ የተዋሕዶ ተከታዮች እያሉ ብዙ የሚቆረቆሩ የእግዚአብሔር ልጆች እያሉ አባታችን ሰው እንደሌለው እንዴት የተዋሕዶ ልጆች እንደሌሉ ሆኖ እንዴት ጠፍቆ ነው ይቀጥላልና ለልጆቻቸው በመላው ዓለም ለሚገኙ ልጆቻቸው ይችን ደካማ መልእክቴን እንደችን መቼም ሰቆቃ ነው፣ መቼም ያው የሰቆቃ ጥሪ ነው። ይችን አድርሱልኝ እላለሁ ልጆቼ።
ምንም ዛሬ ላይ በሀገራችን በጭንቅ በፈተና ብንያዝም ካወቅንባቸው ግን እኛ ከዚህ ሁሉ መከራ የሚያሳርፉን አባቶች አሉን። ጻድቁ አባታችን አቡነ ሕፃን ሞዓ ለእኔና ለትውልዴ በዚህ ዘመን ተስፋ የሆኑን ዘንድ የተሰጡን ታላቅ ጻድቅ አባት ናቸው። አስቤ ሄድኩኝ ባልኩባቸው መንገዶች ሁሉ በራሴ ሐሳብና መንገድ ሳይሆን እርሳቸው መንገድ ሆነው እየመሩ ለእኔና ለትውልዴ በዚህ ዘመን የሚገለጡ ታላቅ ጻድቅ እንደሆኑ መሰክር ዘንድ በጉዞዬ ሁሉ ግልጽ ተአምራትን እያሳዩ ይህን መንገድ እንዲሄዱ አድርገውኛል። ለእናንተም በእንዲህ መልኩ ታሪካቸውን እንድዘክር ፈቃዳቸው ሆኖልኛልና ለትውልዴ ይህን ነገር እናገራለሁ። አምላከ ሕፃን ሞዓ ብለን በስማቸው ብንማጸን ይህን የጭንቅና የመከራ ዘመን እናልፈዋለን። ጻድቁ አባታችን ለታመናቸው ያህል ጥቅሻ ታክል ለኛ ቅርብ እንደሆኑ እኔም ምስክር ነኝና በአምላከ ሕፃን ሞዓ ስም ታመኑ። እንደው እናታችን ግን ምን ይመክሩናል? እንደው ለወጣቶች እንደው ምን ይሉናል? እስቲ ለኛ ምን ይመክሩናል? ያው እንደኔ እንደዚህ አሁን ይዋራላችኋል። ይሄን ይዞ ደግሞ ሌላ እናት አባት አለ። ይሄን ምሬት ተተጫወተ ይዞ መጓዝ ብቻ ነው። ይሄን ደጉን ክፉን ወደዛ አድርገት ነገር አሁን ይኸው ተሰው ነገር አምጠልም ማላቅ ብያለሁ። ማጋብዬ እንዲሁ ብላ ላይ ለሄድ ብለኝ እኔ አልመለስለትም። ምንም ቤት የነዶት ስንት ነገር የነዶ ሳቀው ባለቤቴ ሲያኮርፍ እኔ ሄጄ ማረኝ እኔ ልጅ ቅጥል ይበል ቅጥል ተአጣል በላይ ላይ ጠይቀው እንጂ ምን አገባኝና ኩርፍ እቀመጣለሁ። ያብሬ ብልጥጥ በላያችሁ ፊልስ እና ይሄ በላያችሁ ምን ቸገራችሁ? ደስታ ላይ ድባቸው እሱ በኋላ ወዴት ነው መጠየቂያው? ወዴት ይገኛል? እናንተ ግን ብዙ ነው የምታው ቆሎ ዝገሩ እና ይሄን ነው እኔ ልጅ እንግዲህ ስለጠየቅከ በቃ እሺ እኔ እናት ይሄን ተይዞ መጓዝ እሺ ቸር ቆዩ።